አበሻ የባህል ሕክምና ዘመጋቢ ጠዋት ነው። ዛሬ ደግሞ ማስተዋወቃችሁ ከዚህ ከእጽዋት ከምርምር ቦታ ነው ያለሁትኝ። ከዚህ ከምርምር ቦታ ነው ማሳያችሁ። እንግዲህ ይሄን የተለያየ እጽዋት ነው ማሳያችሁ ዛሬ እንግዲህ የምታዩት እዚህ እጽዋት እንግዲህ እንደምታዩት አረንጓዴ የለበሰ ነው። በብዛት በጣም አምሮበታል ማለት ነው። ዘንድሮ የተከላቸውም አሉ፣ አምና የተከላቸው በጣም ከምንም በላይ እንግዲህ አበሻ የባህል ሕክምና እጽዋት ምርምር ማዕከል ነው። የምትፈልጉት አይነት እጽዋት የተለያዩ እጽዋቶች አሉ። እንግዲህ ይሄን ይመስላል እጽዋታችን። ብዙ ሰዎች እንዴት ነው እያላችሁ የምትጠይቁ አሉ። መጡ በአካል መጡ ማየት መጎብኘት ይቻላል። የምትፈልጉትን አይነት እንግዲህ በአቅማችን ከተለያዩ ቦታዎች ዝርያዎችን በማጠራቀም አመጠን አራብተናል ማለት ነው። እንግዲህ የተለያዩዎችን እንግዲህ ያው እዚህ ላይ እንግዲህ ሙሉ በሙሉም ባይባልም በአካባቢያችን ግን በዞናችን በወረዳችን ያሉ እጽዋቶች ግን አንድ ቦታ ላይ ሰነደናቸዋል ማለት ነው። እንግዲህ እዚህ የሌለ እጽዋት የለም። ማንኛውም እንግዲህ የባህል ሕክምናም ሆነ ሌሎችም እየመጣችሁ መጎብኘት ነው፣ ማየት ማመን ነው ማለት ነው። ዝም ብሎ ውጭ ላይ ሆናችሁ ብዙ ሰዎች ራሳችሁም ታረዝሟሉ። የባህል ሕክምና ሰራተኞች መጦ ባየት ማመን ነው። ማየት ነው መሰለኝ ነገር። ይሄ የምታዩት አሁን ምላስ ጎልጉል ይባላል። ምላስ ጎልጉል ማለት ይሄ ነው። ብዙ ሰዎች እንግዲህ ይሄንን ምን ይሉታል? ይሄን የምታዩት እጽዋት እንግዲህ ብዙ ሰዎች አሰርኩሽ ተበተብኩሽ ነው እያሉ ብዙ ሰዎች ሰውን የሚያታሉ ናቸው። ይሄ አሰርኩሽ ተበተብኩሽ አይደለም። ምላስ ጎልጉል ወይም የበሬ ምላስ ይባላል። የተለያየ ነው እንግዲህ አሰርኩሽና ይሄ ማለት ነው። ቅጠሉ ይሄ 3 ነው። ያቺ 5 ናት። 3 ቅጠልም አለች። ብዙ ሰዎች ግን ብዙ ሰው እየሸወዱ ነው። ይሄ በነገራችን ላይ ለሚበላ ለሚጠጣ አይሰጥም። ለግርላ ለተለያየ ነገር ነው የምንጠቀመው። ቆርጦ የሚጥለው ምላስ ጎልጉል የተባለበት ጎልጉሎ ስለሚጥል ማለት ነው። ይሁት በደንብ አድርጋችሁ በጣም ነው የሚጎለጉል። ከባድ ነው። ብዙ ሰዎች ዝም ብላችሁ የማይሆን መድኃኒት አይሰጥም። የሚበላና የማይበላውን ሳታውቁ ብቻ ዝም ብሎ ገምቶ መስጠት ለሰውነት ጉዳት ስለሚያመጣ ጥንቃቄ ማድረግ አለባችሁ ማለት ነው። እንግዲህ አለ የምትፈልጉት ነገር እንግዲህ አበሻ የባህል ሕክምና በጣም ከብዙ አይነት ነው። ይሄ ራሱ አሁን የበረሃው ሽመለው የበረሃው ክርካ ማለት ነው። ይሄን አመጣና አላምደነዋል ማለት ነው። ይሄ አሁን በብዛት የበረሃ ሽመል እንግዲህ ገቢር አለው። በጣም በተለይ ሽበትን ለማጥቆር የሚሆን ነገር ነው። ቁስልም እንደገና ሌላም የሆነ ሰውነት ላይ የሚወጣ ቁስል ይሄ አለ። በጣም አስቸጋሪ እንደ ክፉ ገላ ያለውንም የሚያጠፋ ነው ማለት ነው። እንግዲህ በብዛት ያለ አሁን እነዚህ እጽዋቶች ያስችም ተወት አሁን ጠፍታለች ብዙ ጊዜ ብቻውን በጣም ተፈላጊ ናት። ግን እያራባናት ነው። አንድ ከተራባ በጣም የሚራባ እጽዋት ነው ማለት ነው። እንግዲህ መጨረሻው ደግሞ ዛሬ ማስተዋወቃችሁ ደግሞ ይሄ ነው። ይሄ እጽዋት እንግዲህ ኮሶ ይባላል። ኮሶ ማለት ይሄ ነው። እንግዲህ እዩት። በኢትዮጵያ ብቸኛ በቀል ሀገር በቀል ማለት እንግዲህ ይሄ ኮሶ ነው። ኮሶ ማለት እንግዲህ ይሄ ዛፍ እዩት። ኮሶ በጣም ብቸኛ ነው። ኢትዮጵያ ውስጥ ብቻ የሚገኝ ሌላ ሀገር የማይገኝ ነው። ኮሶ እንግዲህ በጣም እንግዲህ ስሙን ታውቁታላችሁ። የተለያየ ሀገር ላይ የሌለ ኢትዮጵያ ብቻ የሚገኝ እጽዋት ነው። ኮሶ እንግዲህ ለምን ይሆናል ካላችሁ ገበያ ላይ ይሸጥ ነበረ። እንቆቆ ለምሳሌ አሁን እንደ እንቆቆ የሚሸጥ ነበረ። ይሄውን ብዙ ጊዜ ተቀርቷል እንጂ ኮሶ እንግዲህ የወድ እንደው ጠራርጎ የሚያወጣ በጣም ኃይለኛ የሆነ ነው። ቅጠሉ በጣም በተለያየ ነገር እንጠቀመዋለን። እንግዲህ 15 አይነት እጽዋት ሀገር በቀሎች አንደኛው ሀገር በቀል ይሄ ኮሶ ነው። ኢትዮጵያ ብቻ የሚገኝ ነው። የእጽዋት እንግዲህ ቅጠሉ ለብዙ ነገር ነው የሚሆነው። እንግዲህ ኮሶ ቅጠሉ በጣም ኃይለኛ ነው። ፍሬው ደግሞ ስኳርን ማዳን የሚችል ትክክለኛ የዝ እጽዋት ነው። ዝም ብሎ አሁን አንዳንድ ሰው ስኳር ማንኛውም እጽዋት አይሆንም። ይሄ መራራ ነው። እንግዲህ ብዙ ጊዜ አጼ ቴዎድሮስ ላይ መጽሐፍ ላይ ታገኙታላችሁ ስለ ኮሶ ምን እንደሚባል። ኮሶ ገበያ ላይ ይሸጥ የሚል አሁንም አንዳንድ ቦታ ላይ ይሸጡታል። የሆድ ደዌን ብቻ ሳይሆን ይሄ ቅጠሉ ተቆርጦ የሆነ ቦታ ላይ ከተደረገ ሰውነትን የማቁሰልም አለው። ይሄ ብቻውን ደግሞ በጣም እኛ የምንጠቀምበት ያው እንግዲህ ዝም ብሎ አይገለጽም እንጂ ይሄ አሁን ማንኛውም ነገር በጣም ከፍተኛ የተባለውን ነገር የማጥፋት አቅም ያለው በጣም ከምንም በላይ ማለት ነው። ኃይለኛ ኬሚካል የማይወዳደረው ነው። እንግዲህ ኮሶ ማለት እንግዲህ ይሄን ይመስላል።
ሀበሻ የባህል ሕክምና ዘመጋቢ ጥባት ነኝ። ከዚህ እጽዋት ቦታችን ላይ ያለነውን እንግዲህ ላስረዳችሁ ብዬ ነው። እንግዲህ ብዙ ሰዎች እዛ ሆናችሁ አትንፈሱ፣ አሁንም አትንፈሱ፣ መጣችሁ እዩ። ማየት ማመን ነው። ኑ ጎብኙ፣ ነፃ ነው ጉብኝት እና ሰርቶ ነው እንጂ ሳይሰሩ ዝም ብሎ እዛ ሆኖ ምን አለ ይሄን እጽዋት ልቀቅልን፣ ይሄን አሳየን አይቻልም። የሚለቀቁ እጽዋት አሉ፣ የማንለቃቸው እጽዋቶች ብዙዎች አሉ። ለምን ሲባል ለደህንነት ሲባል አይለቀቅም። እጽዋት ዝም ብሎ የማንም መፈንጫ አይደለም። እጽዋት ክቡር ስለሆነ የምንለቃቸው አሉ፣ የማንለቃቸው አሉ። ግን መጦ ማየት መጎብኘት ነው። ከዛም በኋላ ነው አስተያየትም መተቸትም። ዝም ብሎ አንድ ቦታ ላይ ቁጭ ብሎ መተቸት ነውር ነው። በቃ ሀበሻ የባህል ሕክምና ዘመጋቢ ጥባት ነኝ። በሌላ እጽዋት በሌላ ፕሮግራም እስከምንገናኝ ቸርን ሰንብት። አመሰግናለሁ።